ሰላም ሰላም እንዴት ናችሁ? ይሄ የአቮ ቲዩብ ነው። ይህ ዩቱብ ቻናል የኦንላይን ስራዎችን ትክክለኛና ተአማኒ የሆኑትን እኔም በግሌ የሞከርኳቸውንና የተጠቀምኩትን ትክክለኛ መረጃ ከማስረጃ ጋር የማቀርብበት ቻናል ነው። ተከተሉኝ። ሰብስክራይብ በማድረግ ደግሞ ቻናሌ እንዲያድግ አግዙኝ እላለሁኝ። ቀጥታ ወደ ዛሬ ቪዲዮ አልፋለሁ። የዛሬ ቪዲዮ በባይናንስ፣ በባይቢት፣ በቴሌግራም ዋሌት እና ከሌሎች ዋሌቶች ገንዘብን እንዴት ወደ ንግድ ባንክ እናዞራለን የሚል ነው። እዚህ በአጭሩ ዛሬ የማቀርብላችሁ በባይናንስ ይሆናል። በባይቢት፣ በቴሌግራም፣ በሁሉም አንድ አይነት ነው። ይህ ከዋሌቶቻችን ወደ ኢትዮጵያ ብር የምንመልስበት፣ ዶላሩን ወደ ብር የምንቀይርበት አገልግሎት ወይም ብርን ወደ ዶላር ወይም ወደ ሌላ ገንዘብ አይነት የምንቀይርበት አገልግሎት ፒ2ፒ ይባላል። ፒር ቱ ፒር እንደማለት ነው፣ ወይም ፐርሰንት ቱ ፐርሰንት እንደማለት ነው። ከግለሰቦች ነው፣ እኛ ግለሰብ ሆነን የምንገዛው ማለት ነው። ቀጥታው ነው እንዴት እንደሚደረግ አሳያችኋለሁ። እኔ አሁን ስንት አለኝ? 11 ዶላር አለኝ። እዚህ እንደምታዩት ይኸው ባይናንስ ውስጥ ገብቻለሁ። ቀጥታው ነው ወደ ፒ2ፒ ሰርቪስ ይሄድና መረጃውን አሳያችኋለሁ ማለት ነው። እሺ ፒ2ፒ የሚለውን እዚህ ከራስኪው ላይ ከዋሌታችሁ ራስኪ ላይ ሞር የሚለውን ትነኩና ቀጥታው ነው ሪኮሜንድድ ውስጥ እኔ ስላመጣው እዚች ጋር ፒ2ፒ የሚል አለ። ሌሎቻችሁ ደግሞ ከታች ወርዳችሁ ትሬድ የሚል አለ። እዚህ ትሬድ የሚለው ጋር ፒ2ፒ እዚች ጋር ታገኙታላችሁ። ይሄንን ትነካላችሁ፣ ቀጥታው ነው ያስገባችኋል ማለት ነው። ስለዚህ ፒ2ፒ ላይ ስንገባ የመጀመሪያ የምናስተካክለው ነገር እኛ ወደ ብር ስለሆነ የምንቀይረው እዚህ ከላይ ኢቲቢ የምትል ይታያችኋል። እሷን በሌላ በዩኤስዲቲ ወይም በሌላ ካለ ከረንሲውን ምን ታረጉታላችሁ? እንደዚህ ትነኩና እንዲች ቼክ አድርጋችሁ መርጣችሁ ወይም እዚች ቦታ ላይ ኢቲቢ ብላችሁ ብላችሁ በመጻፍ ራይት አድርጋችሁ ወደዚህ መቀየር ትችላላችሁ። አንደኛ ነገር። ሁለተኛ ከሱ ቀጥለው የምናደርገው ነገር ምንድነው? እዚህ ጋር ያለው ሁለት ነገር ነው እንዳልኳችሁ፣ ባይና ሴል የሚላል። ባይ የሚለው ዶላሮችን በብራችን ወይም ሌላን ከረንሲ ቢትኮይን ሊሆን ይችላል፣ ኢትራየም ሊሆን ይችላል፣ ሌላውንም ክሪፕቶ ከረንሲ የምንገዛበት ነው። ሴል የሚለው ደግሞ ከስሙም እንደምንረዳ የምንሸጥበት ያለንን ከረንሲ የምንሸጥበት ማለት ነው በምንፈልገው እንትን። ስለዚህ እኛ ወደ ኢትዮጵያ ብር ማለት ነው የምንሸጠው። በመቀጠል ከባይና ሴል ስር ምን አለ? ዩኤስዲቲ የሚል አለ፣ አማውንት የሚል አለ፣ ፔይሜንት ሜትድ የሚል ሶስት ነገሮች አሉ። እነዚህ ወሳኝ ነገሮች ናቸው። አንደኛ ዩኤስዲቲ የሚለው ዋሌታችሁ ላይ ያለው ዩኤስዲቲ ካለ ዩኤስዲቲ ነው የምታደርጉት። ቢትኮይን ከሆነ ቢትኮይን፣ ሌላም ከሆነ ሌላ ነው የምትመርጡት። ይህንንም እንዲሽ ቀስቷን በመንካት ይዘረዘራል። ስለዚህ ይህንን ትመርጡና አንዴ እንዲሽ ቀስቷን ትነኩና ትመርጡታላችሁ። ሌላኛው እዚህ ጋር አማውንት የሚል ነው። አማውንት ይሄ ለምሳሌ እዚህ ጋር የሚገዛው አማውንት እናንተ አሁን 10 ዶላር ካላችሁ በ155 ብር ስንት ነው ማለት ነው? 1500 ብር ነው ማለት ነው። ስለዚህ እዚህ ጋር ለምሳሌ ይሄኛውን እንየው። ይሄኛው ደንበኛ ከስንት ጀምሮ ነው የሚገዛው? እሱ የሚገዛው ስንት ነው? በጣም ትልቅ ከ1 ሚሊዮን ጀምሮ እስከ 1.48 ሚሊዮን እስከ 1.5 አላቸው ነው በዚህ ዋጋ የሚገዛው። ዝቅ ስንል ከ80 ሺህ እስከ 400 ምናምን የሚሉ አሉ። ስለዚህ
የኛን ሬንጅ ለማወቅ በ1000 እና ከዛ በላይ ከ1500 እና ከዛ በላይ ያለውን የሚገዛውን ሰው ለማወቅ እዚች ጋር እንመጣና አማውንቱን እንጽፋለን። እኔ ለምሳሌ 1500 አካባቢ ነው 11 ስለሆነ የኔ 1700 አካባቢ ይሆናል። ስለዚህ 1700 ብዬ እጽፋለሁ። ኮንፈርም እላለሁ ያመጣልኛል። ይኸው በ55 ብር ከ02 ከ500 ብር ጀምሮ የሚገዛ ሰው አገኘሁት ማለት ነው። እሱ በምንድነው የሚገዛው? በዳሽን ባንክ። በዳሽን ባንክ ስላልሆነ እሱን አልፈልገውም። ይኸው እዚች ጋር በ155 ብር የሚገዛ በምን ተገኘ? በንግድ ባንክ። ሶ ለዚህ ሰው ቀጥታው ነው ምንድነው የምለው? ሴል የምለውን እጫናለሁ ማለት ነው። አያችሁት? ሴል የምለውን እጫናለሁ። በድጋሚ ላሳያችሁ። ይኸው ገንዘቡን አማውንቱን አስገባሁት። ፔይሜንት ሜትዱን እመለሳለሁ። እዚች ጋር ሴል የምትለውን ስነካ ቀጥታውን ወደ ምን ይሄዳል ማለት ነው? ኦርደር አድርግልኛል። ከዛ በፊት ግን ምን አለ? እዚች ጋር ያለውን አካውንቴን አምጥቷል። እንደምታዩት አካውንት ስለሞላው ነው እኔ። ስለዚህ ኦል ነው ወይ የሚለውን እዚች ጋር ኦል የሚለውን ስነካ ሙሉ ዶላሩን ሳደርግ ስንት አደረገልኝ ማለት ነው? 1739 ብር ይሸጣል ማለት ነው በኢትዮጵያ ንግድ ባንክ። በዩኤስዲቲ ከቀይራችሁ ደግሞ ስንት እንደሆነ ያሳያችኋል። ይኸው ያለው ዩኤስዲቲ 11.27 ሙሉውን ያሳየኛል ማለት ነው። ሶ በዚህ ሁኔታ ነው የሚቻለው። እዚች ጋር ትመጡና ሌላ ፔይሜንት ሜትድ የኔ ተሞልቶ አይታችሁታል። እናንተ ግን ከዚህ ውስጥ አዋሽ ከፈለጋችሁ አዋሽ፣ ሲቢኢ ብር ከሆነ ቴሌ ብር ከሆነ አቢሲኒያ ከሆነ ሲቢኢ ከሆነ ዳሽን ከሆነ ሌሎች ወጋገን ከሆነ ወጋገን ሞልታችሁ ትመርጡና ለምሳሌ እኔ ቴሌ ብር ብዬ ልምረጥ። ለምሳሌ ኮንፈርም ላድርግ ያመጣልኛል። ቴሌ ብር አካውንቱን እዚች ጋር ስለሞላው ታመጣልኝ ማለት ነው። እኔ አሁን የሚፈልገው በምንድነው? በሲቢኢ ከሆነ ሲቢኢ ሁለቱንም ስለሞላሁት ነው። ሌላ ከሆነ እዚህ ጋር ያስሞላችኋል። በዚህ መሰረት ያለውን ገንዘብ ትሸጣላችሁ ማለት ነው። ስለዚህ ቴሌ ብር ከሆነ በቴሌ ብር፣ በንግድ ባንክ ከሆነ በንግድ ባንክ፣ በፈለጋችሁት ባንክ መርጣችሁ እንደዚህ ታደርጋላችሁ። እኔ እንደነገርኳችሁ አሁን ይህን ለመሸጥ በንግድ ባንኩ ወይም በቴሌ ብር ለምሳሌ ዝም ብዬ ሴል ልበለው 54 ብር ነው ያለው። ሶ ከዛ ምን ይላል? ፕሌስ ኦርደር ይላል። ልክ እችን ፕሌስ ኦርደር የምትለውን ስነካ ኖቲፊኬሽኑ ለገዢው ይልካል ማለት ነው። ገዢው ልክ ገንዘቡን አስገብተው ስክሪን ሹቱን ይልክልኛል። እኔ አካውንቴ ላይ ቼክ አደርግና ሪሊዝ የምትላለች ያችን አካውንታችሁ ላይ መግባቱን ካረጋገጣችሁ በኋላ ሪሊዝ የምትለው እዚህ ትመጣለች። ሪሊዝ የሚለውን ትጫናላችሁ። ከዛ በኋላ ቀጥታውኑ ለቀቃችሁለት ማለት ነው። ዶላሩን ከአካውንታችሁ ይቀንሳል። ቀጥታውን ከዛ አካውንታችሁ ላይ ቼክ አድርጋችሁ ስክሪንሾት የተላከውን አይታችሁ ላኪው ማን እንደሆነ ያሳያችኋል። ሪሊዝ ካላችሁ በኋላ ወደ አካውንቱ ገቢው ይገባል። ጨረሳችሁ ማለት ነው። ግልጽ ያልሆነ ነገር ካለ ኮሜንት ጻፉልኝ። የቴሌግራም አካውንቴን አስቀምጣለሁ። ጥያቄያችሁን ማቅረብ ትችላላችሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ተባበሩ። መልካም ጊዜ ይሁንላችሁ።